ልምከር ቆይ ጥሩ ምክር ልምከር አንተ አሁን አጋንንት ከምቀጠቅጥ ሰይጣን ከምቀጠቅጥ በቃ ትልቅ ጸዴ ቤት ገዝተህ ይዘህ ለምን ቁጭ ብላ አንወድም? ጥሩ ምክር በቃ ጥሩ ምክር እኔ ልምከር ጥሩ ምክር ቤት ትገዛለህ ቁጭ ብለህ እንደዚህ እንትን ማለት ምናምን የለም እኮ መቀጥቀጥ መውጣት የለም ዝም ብለህ ቁጭ ትልና ጸሎት የለ ምን የለ በቃ ያማረ ፊልምን ከፈለክ ኮራድ ከፈለክ ኮሜዲ ከፈለክ በቃ አክሽን እያየህ ቁጭ ብለህ መኖር እንደዛ ይሻላል። አናቱን ከዛ በኋላ እሱን የመታች እየመሰላት እኛን ቅጥቅጥ ታደርገናለች። የዛን ሰዓት እኛ ለውጥ ብለን በቃ እሱ ነው የምናስቀጠቅጠው። ለምን በቃ አንድ ድብድብ ትምህርት ደግሞ ከሴክሽን እየወጣ ያስቸግራል፣ ያጠናል። እቤት አጥና ሲባል አያጠና ቤት ውስጥ ትምህርት ቤት ውስጥ ይሄድና ያጠናል በቃ አይቻልም። ከሴክሽን እየወጣ አስቸገረ እኮ ከክፍል አንደኛ ከሴክሽን ሁለተኛ ምናምን አስቸገረ። በቃ አንደኛ ነው የሚወጣው። አንደኛ ይወጣል። ምን ዋጋ አለው ታዲያ እንዴ? በቃ እዚህ አንደኛ ቢወጣም አለና እኛ ገባን። አንደኛም ቢወጣላችሁ ስንት አመት ነው ካስከው? 2 አመት 2 አመት። ሰይጣንና ጋር ሰይጣን ለምን ይማ በቃ ትምህርቱን ሲማር አስቸገረኝ። ጸባዩ ጥሩ ነበር። ከዛ ያኮርፋል። በቃ እንዲያኮርፍ አረግነው። ልክ ሲያኮርፍ ምግብ ብላ ያለች አያቱ ትቀሰቅሰዋለች። ተኝቶ በቃ አኩርፍ ስተኛ አክስት ትናደድና ለምን እንትን ታያለሽ እያለች ከአያት ጋር ትጣላለች። ዳኮ ለምን ታስቆርፈዋለህ? በቃ ሰው እንዲጠላው ከጎረቤት ሰላም የለው ጎረቤት የጎረቤት ልጆች ይጠሉታል እንዳለ በቃ ሰፈር ሰው ጠላው። ያኮርፋል እንዲጠላው በቃ ሰው ይጠላዋል። ያኮርፋል በቃ አስቸገረ እያኮረፈ። ከዛ በኋላ ከጎረቤት ጥሩ አመለካከት የለው በቃ እንዳለ ሰው ጠላው። በቃ ሰው ለምን ቢጠላው ምን ጥቅም ታገኛለህ? እኛ ደስ ይለናል። መደሰት እኮ ነው። አንድ ጊዜ ደግሞ ትምህርት ቤት ምን ሆነ መሰለክ ከአስተማሪ ጋር ይጣላል። ከዛ በኋላ እኛንን ያጣላነው ከፍተን ኩስ ስናረግ አያት ጋር ስልክ ቁጥር ይሰጣል ወላጅ እንዲያመጣ። እኛ እንናገርም ዝም። እሱ እኮ ምንም ጥፋት አልሰራም። የሌላው ጥፋት ነው ቁጭልና ከዛ በኋላ እኛ ገብተን አስተማሪው ላይ ቆስቆስ ስናረገው አስተማሪው ይናደዳል። በቃ ወላጅ አምጣ እያለ በቃ ልጁን መውጫ መግቢያ ሰጠው። ከዛ በኋላ እውነተኛ ስልክ ቁጥር ሲሰጠው ይደውልና ለአያቱ ይናገራል። አያቱ ከዛ በኋላ ምን ታደርጋለች? ትመጣለች። በስልክ ያወሩና በስልክ ሲያወሩ ይነግራታል። እንደዚህ እያደረገ ነው። ያኮርፋል። ምን ይላል? ከዛ አቤት እሱ መቆጣት የቁጣ ናዳ ወረደበት። ሰራለት። እንደው እቺ ናት ምኑ አያትየዋ እቺ ያቆመች እቺ የምመጣው እቺ ናት። እና ታኑ በስልክ እየተደዋወለ ይተነጋገር እና ምን አገባህ አንተ ዘታ እንዴ? እኛን ነው የሚሳደበው። ልጁ ያኮርፋል። ምን ይላል እያለ ልጁን ይናገራል። እኛ በጎን ጠቀነው ልጁ ይናደዳል። ከዛ በኋላ ትምህርት ቤት ራሱን ይስትና መሬት ላይ ዲብ በቃ አለቀልኛል። ደግሞ እቺ ናት እቺ ምቱ ነች። በሙሉ ነው እንዴ አስካቸው? ጸሎት አድርግ ይባላል እሷን ሲያማት። ከዛ በኋላ ይወስድና ናኩተከ እያለ ይደግምና ከዛ በኋላ እኛ ትንሽ ለወጥ ስናረጋው ከትናንት ወዲያ እኮ ነው የተነቃብን እንጂ ማንም አልነቃው። ገብቶ ጸሎት አክስትዮ አለሽ። ቆይ ላሳይክ። ትናንትና ጸበል ሲሄድ ይሄንን እያልክድ አባታችን ነው ይበል ስለ መስቀለ ኢየሱስ በል እያለች ትናንትና መስቀለ ኢየሱስ ነው እያለች ይሄን ታስብለዋለች። ክራላይ ሰው ምናምን በቃ በል ትለዋለች። ከዛ በኋላ እሱ እያለ ሲሄድ እኛ በጎን መንገድ ላይ ላጥ ልናደርገው ነበር። አሳዘነና ሰው ነው። ምንድነው ላጥ ማለት? በቃ መጣልና እንዴት ነው የምትጥለው? እንዴ ላሳየ እንዴ። ከዛ በኋላ እንዲይዝና ራሱን ይዞ ፍርጥ ነው። እስቲ እሷንም እንደሱ ነው የምታደርገው? እንደሱ ሁለቱን። እሷማ እንደውም ሰበብ እንፈልግና ወስዶ ድንጋይ እኛ ደግሞ ድንጋይ ነው የምንፈልገው። ይወስድና ወስዶ ድፍ እሷንም ወስዶ ድፍ እንዲህ ይቆምና ከዛ በኋላ ጸሎት ያደርጋል ምናምን። ከዛ በኋላ ልክ ሲብስበት ወስዶ ዲብ ነው። ዲብ። እህትና ወንድም ነው ያስከው? እንዴትና ወንድም መጀመሪያ የእህትየዋ ነበረ። ከዛ በኋላ እህትየዋ ጸሎት አክስት ያስገባች። ሌላ ያቺ የነገርኩህ አይደለችም። ላይችኛ ይሄንን በል የምትለኝ
ከዛ በኋላ ትወስድና ጸሎት ቤት እኮ አለ ሌላ ቦታ መኝታ ቤት እንገባና ጸሎት አለ ገብተን ስንል እዛ ጋር አጎትየው አለ ይኸውልህ እዛ ጋር እንዲህ ብሎ ይቆሙ ይወጣል አጎቱ ይኸውና ቆሟል በሩቅ ነው የቆመው አዎ ይኸውና እዛ ጋር ቆሟል ከዛ በኋላ እሱ ይመጣና ጸሎት እናኩተ ከበል እያለው ያስብለውና እኛን ድክም አደረገን አንተ ያንተማ አለብህ በቅባ ቅዱስና በእንትን መድከም አለበት ይለዋል እሱ ከዛ በኋላ እኛ እንዲነካ ሲያደርገን ተቆሰቆስና ከዛ በኋላ እኛ ትንሽ ልጅ እንፈልጋለን ትንሽ ልጅ በቃ እንዲበጣበጥ በቃ ቤተሰብ አበጣብጠው ትንሹ ልጅ በቃ ምን ልበልን የቃሉ ተቃራኒ መፍጠር ማለት እኮ ነው አሁን የሚነግረን እንደዚህ ነው የቃሉን ተቃራኒ ፈጥሮ ተዋህዶ አብሮ መኖር ልምከርህ ቆይ ቸሮ ምክር ልምከርህ አንተ አሁን አጋንንት ከምቀጠቅጥ ሰይጣን ከምቀጠቅጥ በቃ ትልቅ ጸዴ ቤት ገዝተህ ይዘህ ለምን ቁጭ ብላ አንኖርም ጥሩ ምክር በቃ ጥሩ ምክር እኔ ልምከርህ ጥሩ ምክር ቤት ትገዛለህ ቁጭ ብለህ እንደዚህ እንትን ማለት ምናምን የለም እኮ መቀጥቀጥ መውጣት የለም ዝም ብለህ ቁጭ ስልና ጸሎት የለ ምን የለ በቃ ያማረ ፊልምን ከፈለክ ኮራድ ከፈለክ ኮሜዲ ከፈለክ በቃ አክሽን እያየ ቁጭ ብለህ መኖር እንደዛ ይሻላል አሁን እኮ እሱ ማለት ነው የቤተ ክርስቲያን ፊልም ይወዳል ግን እኛ የምናሳየው የሆረር ፊልም ሆረር የሰይጣን ማለት ነው እውነት እኮ አይደለም ውሸት እኮ ነው የሰይጣን ፊልም እያሳየን በቃ ልጁ ደስ ይለዋል የዛን ሰዓት እኛ ወስደን እዚህ ውስጥ እንገባና ደስ ይለዋል ጠሽ ፍረጥ በረስታ ከዛ በኋላ ወስደን አሰቃይተን አሁን መከርከኝ ማለት ነው እኔን እንዴ ጥሩ ምክር እኮ ነው ከፈለክ ጂ+4 እየገዛ ብቻ ቁጭ ብላ ከፈለክ አግባ ከፈለክ ይቅርብ ቁጭ ስለላ እዛ ቁጭ ብላ ፊልምን እያየ መኖር ምክር ነው እንዴ ጥሩ ምክር አንዴ እስቲ ንገሩት እንዴ ጥሩ ምክር አሁን አሰናብቱኝ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን ቶሎ ተባትቹ ነው እግዚአብሔር ይመስገን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ምንህ ናት እሷ እህቴ ትወዳታለህ አዎ እቃፍ ሳማታ ሰይጣን ይዞህ ነበር አዎ እኔን ደግሞ መከረኝ አንተ ማለት ነው ቁጭ በልና ቤት ፊርሜ አለኝ ወደ ዝም ብለው ዝም ብለህ እግዚአብሔርን እያመሰገንክ ዝም ብለው መኖር እግዚአብሔርን ካመሰገን ሁሉ አለ እግዚአብሔርን እያመሰገኑ ስራህን ተው ይሄን አትቀጥቅጥ ብሎ መከረኝ እኮ እኔ እኮ አይደለሁም ያልኩት እሱ ነው ያለው እኔ አይደለሁም እኮ ያልኩት እሱ ነው ያለው ማን ያለው እሱ ሰይጣን አጋንንት እሱ ነው ያለው ደግሞ ለሱ ክብር አይገባውም ጂ+ ቤት ገዝተህ ቁጭ በልና ሆረር ብሎ መከረኝ ኧረ በለ ኧረ እንዴ ኧረ እርሱ በቃ እግዚአብሔርን እያመሰገኑ በቃ የፈለጉትን ነገር እየሰሩ እኔ በራሴ የምመክሩት እግዚአብሔርን እያመሰገኑ መኖር ለምን ቆሎና ውሃ ተጠጥቶ አይደለም እግዚአብሔርን ማመስገን ሁለት ነገር ትሰማላችሁ የአንደኛው ፍላጎት ሌላ ሁለተኛው ደግሞ ፍላጎት ሌላ በዚህ ፍላጎት የተለያየ ትውልድ ነው እንግዲህ ትልቁ በዚህ ምድር ላይ የፍላጎት መዘበራረቅ በመናፍስት ዓለም በኩል የመጣ ጉዳት ነው እና ቅድም የነበረው ምክር